ነገ እናት ስትሆኚ ልጅ ትወልጃለሽ እና ነገ ልጆችሽ ትምህርት ቤት ሲሄዱ የጓደኞቻቸው ምናልባት ያኔም ኢንተርኔቱ ከዚህ በላይ ስለሚሆን አውጥተው እናታችሁን ልዩ ብለው ሙድ ሊይዙባቸው ይችላሉ ብለሽ አስበሽ ታውቂያለሽ? አሁን ላይ እንደዛ ብዬ አላስብም። እንደነገርኩ አሁንም ደግሜ በጣም ብዙ ጊዜ ደጋግሜ የምናገረው በጣም ከሰለጠነ በጣም ከተማረ ቤተሰብ የተወለድኩኝ እና አስተዳደጌም ከሰለጠኑ ቤተሰቦች ጋር ነው እና እኔም የሰለጠንኩኝ እናት ነው መሆኗ ማለት ነው። ልጄ የፈለገውን ልብስ እንዲለብስ የፈለገውን ፋሽን እንዲከተል ለምሳሌ ሰዎች ቢተቹት በአለባበሱ ሊሆን ይችላል፣ በእንትኑ በአቋሙ ሊሆን ይችላል፣ በብዙ ነገሩ በመልኩ ሊሆን ይችላል። ምንም አይነት ትችት ቢደርስበት ያለውን ነገር አክሰፕት የሚያደርግ የሰለጠነ ልጅ የማፍራት ሀሳብ ነው ያለኝ። መልካም። አንቺን እያዩ የሚያድጉ ህጻናትስ? እንዳልኩ ነው ከኔ እያዩ የሚያድጉ ህጻናት ከኔ ኮንፊደንስ ነው መጀመሪያ፣ በራስ መተማመን፣ ኮንፊደንስ፣ የሚፈልጉትን ነገር መናገር፣ ሀሳባቸውን በግልጽ መናገር መማር አለባቸው ብዬ ማሰበው። ይሰማል አይደል ይባል? አዎ ይሰማል። አሁን የማደርገው ነገር ማለት የፋሽኑን ጉዳይ ወይንም ደግሞ አሁን ኢሹ የሆነው የመገላለጥ ጉዳይ ልክ ነው ብለሽ ታስቢያለሽ? የማደርገው ነገር ልክ ነው ብለሽ ታምኝበታለሽ? ስለማምንበት ነው ለብሼው የምመጣው። መልካም። ለምንድን ነው ታዲያ ይሄ ሁላ ትችትና ስድብ ወይንም ነቀፌት አንቺ ላይ እየመጣ ያለው? ይሄ ሁላ ህዝብ ለምንድን ነው እንትን የሚለው? አሁን ራሱ ኮመንቲን ያው እኔ እያየሁት አይደለም። ለምንድን ነው ታዲያ ያው ሁላ ነገር የመጣው? ምክንያቱም ማጆሪቲው ከተቃወመ የሆነ ችግር አለ ማለት ነው። አሁን ደግሞ እንደማየው ቢያንስ 90% አንቺ ላይ ተቃውሞ ነው እያሰማ ያለው እና ለዚያም ነው ዛሬ የተገናኘ ነው። ኢቫን ለምንድን ነው አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው። ብዙ ተቃዋሚ ነው ክርስቶስ ተገላልጦ ነው ክርስቶስ አይደለም። ስለትችት አይደል ያወራነው? ስለትችት ነው አሁን ያወራነው። ስለ አክቹሊ በነገራችን ላይ እመጣለሁ ነው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ አድርገኛ። ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለም። አክቹሊ እኔ በነገራችን ላይ ግዴታ ስለመገላለጽ ዛሬ አወራህ እንጂ ሂል ጫማ በካልሲ ለምሳሌ አንደኛውን አለባበስን ስነግር ሂል ጫማ በካልሲ ላደርግ ይችላል። ሰው ለምሳሌ ሂል ጫማ በካልሲ እንዴት ይደረጋል ብሎ ሊተቸኝ ይችላል። መብቱ ነው። እኔ ደግሞ ሂል ጫማ በካልሲ ኮንፈርት ከሰጠኝ ደግሞ ሂል ጫማ በካልሲ አደርጋለሁ። ለምሳሌ አንድ ጂንስ ሱሪን ገልብጬ ልለብሰው እችላለሁ። ያ የኔ እንትን ነው። ለምሳሌ አንድ ቪዲዮ ላይ እሱንም አይቼዋለሁ። ለምሳሌ እንደ ፋሽን ገልብጬ ልለብሰው እችላለሁ። አሁን ያ እኔ ደስ ስላለኝ ይሄን ነገር ገልብጬ ብሞክረውስ ብዬ ለምሳሌ አሁን ሳያ ከመገላለጥ ጋር ባይገናኝም ህዝቡ ደግሞ እንዴት ሱሪ ተገልብጦ ይለበሳል ምናምን ብሎ ሊተች ይችላል። ስለዚህ እኔ ለህዝቡ ሁሉም የየራሱ አይዲዮሎጂ አለው ብዬ ነው ማምነው። የህይወት ፍልስፍና አለው ብዬ ነው ማምነው። ስለዚህ እኔ ያው ስለ ህዝቡ እንትን አለ። ሰላም እንዴት ናችሁ? ወደንቦቹ ቤተሰቦች እኛ አለን እግዚአብሔር ይመስገን። ቆይታ እንዴት ነበር? እግዚአብሔር ይመስገን ጥሩ። እንግዲህ ያው ሰሞኑን ቲክቶክ ክሬቲቭ አዋርድ የ2025 ደስ በሚል ሁኔታ እንደተከናወነ እናውቃለን፣ ታውቃላችሁ። እዛ ላይ በመጀመሪያ እንኳን ደስ አላችሁ የተሸለማችሁ። በአጠቃላይ በተለይ አዶናይ እና ዩቲ የመኪና አሸናፊ ዩቲ ነበረች። ለኛ ግን ወደ አዶናይ ሄዳል ሊሆን እሱ የሚገባዋል ሞር ግን ያው ዩቲ ብትወስደው ደስ ይላል ነበረ። እንኳን ደስ አላችሁ ሁለታችሁንም። በየፊናችሁ የሚገባችሁን ሽልማት አግኝታችኋልና አለባበሳችሁ በተለይ ዩቲ የምር ነው የወደድኩት። በጣም ደስ የሚል አለባበስ ነው የለበሽው። የምር በቃ ክብር ያለው ባህልሽን፣ ሴትነትሽን፣ ሃይማኖትሽን በጠበቀ መልኩ ነበር ያለበሽው እና ይገባሻል። ምርጥ አለባበስ ዘርፍም ተሸልመሻልና እንኳን ደስ አለሽ ብለናል እኛ ግን እንዳጠቃላይ በዚህ ዘርፍ ማለት በዩቲ ደስ ቢለንም በሌላ ወይ ደግሞ በጣም የምር እንደ አንድ ኢትዮጵያዊ በጣም ያስደበረን አለባበስ ደግሞ ነበረ። እሱም እንግዲህ ተናገሪ እሱ ማማን ነበር
የኢቫን አለባበስ ልበል ለብሳለች። እኔ አለባበስ እንዳለ ነው ልብሱ አልታየኝም። የሆነ ፓንት ነው ያየሁት እና የሆነ ጥቁር ፓንት አይቻለሁ። አለባበስ ከተባለ የምር በቃ በጣም እንትን እያልኩኝ ነው እየሳኩ ያለሁት እየተናደድኩኝ ነው የምስቀው። እና እስቲ ምን እኛ ማለት በቃ ምን ተሰማሽ በአጠቃላይ በእሷ አለባበስ? እኔ እውነት ለመናገር ምን የሆነ ኤአይ ነው የምር ልጅቷ ኢንተርቪው ስታደርጋት ሪክሳ መሆኑን በእውነት በኋላ ነው እኔ እንደዚህ እያለ ሲመጣ ነው እንጂ ኤአይ መሰለች። በእውነት አላደለ በጣም ብዙ ሰው የሚመጣበት ማለት ብዙ ነገር የሚታይበት ብዙ ክሬቲቪቲዎች የሚታዩበት እንትን ነው አይደል? መድረክ ነው። መድረኩ በቃ አለባበስ ከተባለ በጣም በቃ ስንት አይነት አለባበሶች አሉ፣ ባህላችንን ወጋችን የሚገልጹ ማለት ነው። እነሱን ነው የምጠብቂው እዛ ጋር እንጂ እኔ እንደዚህ ራቁት ስንትን ብሎ በእውነት እኔ አላውቅም። ብቻ በጣም ነው የደነገጥኩት። ዋይዘው ሜን ታርጌቷን የሚመስለኝ አሁን የሆነ ጊዜ ሳሮን አለንና እንደዛ ምትባላት ብቻ ሽሮ አልበላም ነገር ላይክ እንደዛ በላ የሆነ እስከሆነ ላይ ለሆነ ያለ ታይም አነጋጋሪ ሆነ ነበር። ሶ እኔ ባይዘዌ በባድ ወይ እኮ አነጋጋሪ መሆን እንትን ግዴታ አይደለም። ምርጥ ሰርቶ የምር አነጋጋሪ መሆን ይቻላል። በዚህ ልክ ራስን አውርዶ ሴትነት እኮ ክብር ነው። ጡቴን እንዲያሳይቼ ጥቁር ፓንት ለብሼ አነጋጋሪ ናት። እውነት ባልንጃ ይውጣ እግዚአብሔርና ስማ። በዚህ ልክ እኔ አሁን እንደ ኢትዮጵያውያን በቃ እንደ ፋሽን የመጣው ነገር ምንድነው? መጥፎ ነገር የሆነ ከህብረተሰቡ ያፈነገጠ ነገር ይዞ መጥቶ በቃ አነጋጋሪ መሆን። አሁን እንዳልሽው በጣም ብዙ ነገር ጥሩ ስራ ሰርተን ምን አለ ብናነጋግር ሰውን ማለት ማነጋገር እኮ ይቻላል ሰውን በመልካም ስራ። ከምንም በላይ ምን እንዳስደነገጠኝ ታውቂያለሽ? ሰው አልወደደውም በጣም እንትን ተቃወማት። ግን ያንን ተቃውሞ ይቅርታ መጠየቅ ካለባትም ይቅርታ መጠየቅ ነበረባት ከተሳሳተች ማለት ነው። የሰው ልጅ ማይሳሳት የለም ይሆናል መስራት አድርጋ መጣች። ግን ማህበረሰቡ ሲቃወም ጭራሽ የባሰ ይቅርታ አልጠይቅም ያለችበት መንገድ ባይዞን ልጇን ምን ነበር ያመቻቸላት። የምን እዛ ላይ ይቅርታ መጠየቅ ትችል ነበረ። ግን እሷ የሆነ ጭራሽ የሰራችው ነገር እንደሚያስጨበጭብ ነገር እግዚአብሔር ነው ሳይደረግም በቃ አትሊስት ኦኬ ማለት ታያለሽ እኮ አብዛኛው ከመቶ አብዛኛው ፐርሰንት ተቃዋሚ ከሆነ ሰው አክሴፕት አላደረገም። ሰው ልጁ ሶሪ ነው በያለሽ ይቅርታ ማለት እኮ ኖርማል ነው። ጭራሽ አንቺ ስለ ፋሚሊ ስታተስ ምናምን ነገር ኦኬ ሞደርናይዝ ከሆነ ፋሚሊ ይችላል የመጣሽው። ግን እኔ እንደው ይቅርታ አድርጊልኝና የሆነ እንትኑንም አይቼ ነበረ አይተሽዋላ እንትን ቤተሰብ ምናምን ይህን ቪዲዮ አይቶ ምን ይሉሻል አይተው አላበሲን አይተውት ነው የወጣሁት ምናምን ሪል አይተውት ወጥተሽ ከሆነ እነሱ ራሱ የምር እኔ የሆነ ትምህርት ቤት ቢሆን ለወላጆችሽ ራሱ ወላጅ አንጭላት ልላት እችላለሁ። ከምር ማለት ኢትዮጵያዊ ናቸው። ኢትዮጵያ ውስጥ እስከኖሩ ድረስ እኔ ይቅርታ አድርጊልኝና ዝም ብላ ፈጥራ ያለችው ነገር ነው እንጂ አንድ እናት ልጇ ራቁቷን እየወጣች ልጄ ቆንጆ ነው የምትል ወላጅ አለች ወይ አልጠብቅም። ብትችይ የቤተሰብሽን ስም አታጥፊው። የምን ራስሽን ችለሽ እንትን ብትሰደው ይሻላል። እግዚአብሔርም እኔ ላይክ የኔን እንትን ወደ ፋሚሊ ወስጄ የኔን ላይክ መጥፎ የሰራሁትን ነገር እነሱ አበረታተውኛል ልልሽ አልፈልግም። ማለት ደስ አይልም ሲጀመር የትኛውም እናትን በአባትን በታላላቆች ጎረቤት በአጠቃላይ ይሄንን አለባበስን ወደውታል የምትይ ከሆነ ለኔ 100% ውሸት ነው ብዬ ነው የማስበው። ምክንያቱም አይደለም የኛ እናቶች እኛ ያንቺ ሌቨል ኤጅ ላይ ያለን ሰዎች እኮ እየተቃወምሽ ነው አይደለም የኛ እናቶች ማለት ነው። እኛ እንዲህ ከሆነን ደግሞ እነዛ ሰዎች እንዴት ነው የሚሆኑት? እናቶቻችን ራቁታችንን ስንወጣ እንዴት ነው አጨብጭቦ ነው የሚሸኙት? ኢትስ ኖት ፌር በእውነት እንደዛ ድንገት ካደረጉ ፋሚሊዎች ራሱ ለኔ
ሰይጣን ራቁት ማን ከሆነ እኔ ፋሽን ተከታይ ነኝ አለች። ፋሽን እኔ እኮ የትኛውን ልብስ ለብሳ ነው ፋሽን ተከታይ ነኝ የምትለው? የራቁት ፋሽን እኔ አልገባኝም። ነገር ኑሮ ተወዷል ነው ተሽና ማሻአላ ራቁት ማለት ከቦንዳ አንድ ጃኬት ብትገዢ ነው ተሽና ከዛ ያው ተለበሰ ብለሽ ትሻለሽ ተታለይ እንደ እህት የምር ደስ አለ። በአጠቃላይ ልንልሽ የምንፈልገው ነገር በትቺ ወደ ራስሽ ተመለሽና የምር አጥፍቻለሁ ብለሽ ይቅርታ ብትጠይቂ ደስ ይለናል። ምክንያቱም ኮምፕሊትሊ ማይሆን ነገር ነው ያደረግሽው። ሞደርናይትነት ሰልፍ ኮንፊደንሻል ኢትስ ኖት በቃ እንትን ይሄ ምንም ሌላው አልችልም ሲጀምር በእውነት ምክንያቱም ብዙ ነገር አድርገሽ እኮ ማለት ሰልፍ ኮንፊደንስሽን ማሳየት ትችያለሽ። ሞደርናይት ሰሞንሽን ማሳየት ትችያለሽ። የሆነ የተበጣጠሰ ነገር አድርገሽ መጥተሽ ኮንፊደንስ አይደለም ለኔ በእውነት ብዙ መሰራት የሚችሉ ነገሮች አሉ። ያንቺን ኮንፊደንስ ሊያሳዩ የሚችሉ ያንቺን ዘመናዊነት ሊያወጡ የሚችሉ ብዙ የሚሰሩ ነገሮች አሉና እሱ ላይ በርቺ ውዴ። ይህ ጥሩ አይደለም ለአሁኑ አልተሳካልሽ። እዚህ ጋር ኮንፊደንስ ያልሽው ነገር ኮንፊደንስ ሲበዛም እኮ በሽታ እንደሆነ ወቂሽ ኦቨር ኮንፊደንስ ያልታን አይተሻል። ጭራሽ እኔ በጣም የደነገጥኩበት ፓርት ምንድነው እኔ ኮንፊደንሻል ህፃናቶች አንቺን አይተው ምናምን ሲለው ኮንፊደንሻል የሆነ ህፃን ልጅ እንዲኖረኝ ነው የምፈልገው አለች። የእሷ ግን ኦቨር ነው በቃ ኦቨር ኮንፊደንሻል የት እንዳደረሳት ታውቂያለሽ? ጭራሽ ራሷን ከማን ጋር ያወዳደረች? ከክርስቶስ ኢየሱስ ክርስቶስ ነው። እስማ አወርሰ መንፈስ ቅዱስ እሱ ሁሉን ቻይ ስለሆነ ዝም እንትን ላይክ ስለመተቸትነት ሰው እንደዚህ ያለሽ ነው ምናምን ስትባል በቃ ኢየሱስ ክርስቶስም በምድር ላይ ሲኖር ኢየሱስ ክርስቶስ እኮ ለኛ ሲል የተተቸው አንቺ ለማን ስትይ ነው? ሲጀምር አንቺ ራስሽን ከሱ ጋር ኮምፔር አረብስማ ፌር አይደለም። እሱ ጥሩ ስራ ሰርቶ ተተቸ። እሷ የነን አርጋ ብተች ምን የማይገናኝ ነገር እኮ በቃ ምን የሰማይና የምድር ያለው ሲጀምር እሱ ለኛ ሲል እኮ ነው ማለት ሳይገባው ነው። እኔ እንጃ በምን አንደበት ራሱ እሱን ባንቺ ጉዳይ ጥልቅ አድርገሽ ከሱ ጋር ራስሽን ለማወዳደር የሞከርሽበት መንገድ በራሱ የምን ልክ አይደለሽም። በአጠቃላይ ጥፋትሽን ወቂ ደስ አይልም ያደረግሽው ነገር ማህበረሰቡን ይቅርታ ጠይቂ። ምክንያቱም ባይዘው ላስት የባለፈው እንትን ላይ ኬፕ ሰማያዊ ነገር ቀሚስ አይተሽዋል? ይሄን እንትን ያደረገችው ይሄ ለበርዝዴይ ምናምን እንጠቀማት እቺ ትላለች አይደል? እሱ ነው ኮፍያ ላይ ተለጣጥፎ ምናምን ነገር አርጋ የመጣችው። ሶ ባለፈው ማንንም አላወራም ስለሷ። አሁን በአዲስ መንገድ መምጣቷ ኔክስት ደግሞ ሙሉ የችም በጥስጥሷን ፓንቷን ሙልቃ 2026 ቃልሽ ልትመጪ ነውና እና ወዴ የምር ያው እንደ እህት እየመከርንሽ ነው። ተመለሽ፣ ይቅርታ ጠይቂ ህዝቡን። በሃይማኖትም ብትጂ በባህልም ብትጂ በቃ እንደ ኢትዮጵያዊ ራሱ ብታስቢ ደስም አይላል። አብስ ነው አለብሰሽ የመጣሽው። እንደ ሴት ደግሞ እግዚአብሔር በጣም ነው የሚያስጠላው በጣም ሶ ተስተካከይ ውዴ። እና ማህበረሰቡን የምር ሪል ተጸጽተሽ ወደራስሽ ማለት ከራስሽ ጋር አስበሽ ነንም የለበሽው አማካሪ ከነበረሽ አማካሪሽ ቶታሊ ጎድቶሻል። ሶ ከራስሽ ጋር ተማከሪና አሁን ማህበረሰቡ ይቅርታ ጠይቂያት ብቻለሁ ብለሽ እና እንደዛ ነው። ለህፃናቶችም እያሰቡ በእውነት አሁን እንደዚህ አይነት ነገር አይተው የሚያድጉ ህፃናት ነገ ምንድነው ሳያለችው ህፃናቱ በቃ ከቲክቶክ ላይ ከፕላትፎርሙ እናንተ ከልክሏል። ግን እኔ ምንድነው የምነግራት ከቻች ጥሩ ነገር ይዘሽ ተገለጪ፣ ካልሆነ ግን ከልጆቻችን ከህፃናት ተደበቂ። በቃ በእውነት እኔ እሱን ነው የምላት። በቃ ባትታይ ይሻላል። ጥሩ ነገር ይዛ ማትመጣ ከሆነ ዞር ትላል። አይሆፕ ተስፋ እናደርጋለን። ያ ሶሪቲ ያለሽ ብለን
እንግዲህ ከንቦቹ ጋር ክትክት የምትይው ስለ እኛ ሀሳባችን ጨርሰናል። ተመልካቾቻችን እንሰናበት። ቀጣይ በሌላ ቪዲዮ እስክንመጣ ድረስ በያላችሁበት ሰላም ቆዩልን። ቤተሰብ ሁኑ። ቤተሰብ ያልሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ምንድነው ትላችሁና ሰብስክራይብ አበረታቱን። እስቲ እንወዳቻለን። በያላችሁበት ሰላማችሁ ይብዛልን።